ሰፈር ታክሲውን እያወቅሁ ፀሐዩም እንደምታየው ነው። አትጨቃጨቅ መጣሁ በእናትህ እንዴ ሰላም እንዴት ነህ? ደህና ነህ ወይ? ሰላም ነው አለን። አይ ደድ ተጫዋች ነው ብታይ ከዚህ ቀን ልማረሰው ምን እንደሆነ ታውቃለህ? እሺ ከኔ የተሻለው እንዳታገኝ እንደዛ ምን ነው አንተ ተጫዋች ነህ። ዳህ ብቻ አይደለም ተጫዋች ነህ አንተ፣ ቀልደኛ ነህ። ታክሲዎች ምናምን ራሱ ማለት ነው እዚህ አካባቢ ምናምን ልክ ሲደርሱ ዶዶ ማዞሪያ ምናምን እያሉ ነው አቀልጅ አንተ በስምም የራስ ማዞሪያ አለ ማለት ነው። በጣም ነው የማመሰግነው በእውነት በጣም ነው የማመሰግነው። እንዴ አመሰግናለሁ ትላለህ እየዘረጠጠች እኮ እሱን አይደለም እኔ የማየው የዋህ አይደለም እንዴ ከ55 ወንዶች መሀል አስታውሳ እኔ አንድ ኤክሷን 50 ምናምንኛው ነኝ። እንግዲህ ታይ እኔን ማስታወሰው መባረካት አክባሪሽ ነኝ በእውነት አክባሪሽ ነኝ። ቦዲ ካውንት አንድ ብቻ ነው አላልሽ እንዴ? ተወርሽ ማለት ምን እንደ ወንድም አንድ አንድ ቦዲ አንድ ነው ብላኛለች። ጉርሻም ሁለት ነው አንድ ሲሆን ያጣላል እንዴ? እንደ ወንድ ልጅ እኔ እናንተ እናወራ እሺ። የአደባባዩ ጋር ስላቪያ የሚባለውን ክለብ አወኩት እዛ ይኸውልህ አብረን እያልን እንሄድ ነበር እና ያቋታል። ቅርብ ጊዜ ምን አይነት ስም ወጥቶላት እንደሰማው ታውቃለህ? በ30 ደቂቃ ውስጥ ከተለያዩ ወንዶች ጋር 3 የተለያየ ቴብል ላይ በተመሳሳይ ታታየች። እሺ ሜላትን ተውና ሜላት ሚጓ ሜላት ጀቷ ተምዛግዛጊዋ ነው የሚሏት። ውረጅልኝ በቃ እሱ ብቻ አይደለም ጃጋ ማስተር በላት በየቴብሉ አጣጣት ነው ምን ፈልጋለሁ እኔ የምልሽ 2 ወርም ብትሆን ትንሽ እቺ በመኪና መዘዋወሯን ምናምን ለምደሻታል። አሁን ፀሐዩ እንዴት ሊያረግሽ ነው ፀሐዩ?